አሳዛኝ ዜና! አርሲ የክርስቲያኖች ቄራ፣ የኦርቶዶክሳውያን ሰቆቃና ግድያ። በኦሮሚያ ክልል በተለይም በአርሲ ዞን በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እየደረሰ ያለው ግድያና ጭፍጨፋ ከፍተኛ አሳሳቢ ደረጃ ላይ ደርሷል። የሚከተሉት መረጃዎች የሰቆቃውን መጠን በጥቂቱ ያሳያሉ። በዚህ ወርና ሳምንት የተፈጸመው ከትላንት በስቲያ ጥቅምት 13 በአንድ ሌሊት 14 ኦርቶዶክሳውያን ከሕፃናት እስከ አረጋውያን ተገድለው አድረዋል። ከሳምንታት በፊት 8 ኦርቶዶክሳውያን በዛው ቀበሌ ተገድለዋል። በአጠቃላይ 22 ኦርቶዶክሳውያን በዚህ በአንድ ወር ውስጥ ተገድለዋል ማለት ነው። በ2017 ዓመተ ምህረት በአርሲ ዞን የተፈጸሙ ግድያዎች። በሀገረ ስብከቱ በቀረበ ሪፖርት በዚሁ ዞን ባለፈው ዓመት በአጠቃላይ 255 ኦርቶዶክሳውያን ተገድለዋል። ከዛ በፊት በነበሩ ሪፖርቶች በየዓመቱ በመቶዎች የሚቆጠሩ ኦርቶዶክሳውያን በአርሲ ይጨፈጨፋሉ። በምዕራብና በምስራቅ ሐረርጌ፣ በባሌና በሌሎች ዞኖች እንዲሁ በመቶዎች የሚቆጠሩ ኦርቶዶክሳውያን ክርስቲያኖችን ታርጌት ያደረገ ግድያ በየዓመቱ ያለማቋረጥ ይፈጸማል። አብያተ ክርስቲያናት ይቃጠላሉ። ጽንፈኞቹ ቤተ ክርስቲያን ድረስ ዘልቀው በመግባት ካህናትና መነኮሳትን ምዕመኑን ይገድላሉ። በቅርቡ በዝቋላ አቦ የተፈጸመውን የመነኮሳት ግድያ እንደ ማሳያ ማቅረብ ይቻላል። የጥቃቱ ፈጻሚዎች ግድያውን በዋናነት የሚፈጽሙት ጽንፈኛ ወሃቢያ የተሰኘው የእስልምና አንጃ ተከታዮችና በዞኑ የሚንቀሳቀሰው ታጣቂ ቡድን ግድያውን ይፈጽሙታል። አሸባሪው ወሃቢያ እስልምና አንጃ ግድያውን ሲፈጽሙ ታርጌት ሲያደርጉ ኦርቶዶክስ ይሁን እንጂ ኦሮምኛ ተናጋሪውንም አማርኛ ተናጋሪውንም ይጨምራል። ከሰላሌ በሰፈራ አርሲ ያሉ የኦሮሞ ኦርቶዶክሶች የጥቃቱ ዋና ሰለባ የሆኑትም ለዚሁ ነው። የጸጥታና የሃይማኖት ተቋማት በሌሎች ክልሎች ለማሳያ በአማራ ክልል አንድ ወይም ሁለት ሰው በግጭት ወይም በጥቃት ሲሞት አሊያም በክልሉ ባለ ታጣቂ ጥቃት ተፈጽሞ እንደሆነ ከሃይማኖት ተቋማት ጉባኤ ማለትም ከነ ቀሲስ ታጋይ እስከ ሙጅሊሱ ድረስ ቀጥሎም ከመንግስታዊ አካላት የሚሰጠው ምላሽና ኡኡታ ልዩ ነው። የንጹሃን ግድያ ሲኖር የተገባ ነው። ሆኖም ኦርቶዶክሳውያን በአንድ ቀን 20ም ሆነ 100ም ቢጨፈጨፉ ድምጽ የሚሆንላቸው ወይም ሞታቸውን እንኳን የሚዘግብላቸው የለም። በክልሉ ያሉ የሀገረ ስብከቱ ጳጳሳት በኦሮሚያ ክልል የሚገኙ ጳጳሳት በተአምር በክልሉ የሚደርስን ጭፍጨፋ አያወግዙም። ምዕመኑን ሄደው አያጽናኑም። በጉዳዩ ላይ የመንግስት አካላትን አያነጋግሩም። ይልቁኑ ሊያደፋፍኑት ይሞክራሉ። አባ ሳዊሮስ፣ አባ ገብርኤል፣ አባ ዜና ማርቆስ፣ አባ ዮጣጢዮስ ወዘተ በኦርቶዶክሳውያን ግድያ ሌላውን ብሔር ጠልተው ነው ብንል የኦሮሞ ኦርቶዶክሳውያንን ጭፍጨፋ መግለጽ ሞታቸው ነው። በአንጻሩ ቤተ ክርስቲያናችንን በአደባባይ ለማሳጣትና ለመክሰስ ግን ልሳናቸው የተከፈተ ነው። ራሳቸውን የኦሮሞ ኦርቶዶክሳውያን ጠበቃ አድርገው የሾሙ በክልሉ በኦርቶዶክሳውያን ተደጋጋሚ ግድያ ሲፈጸም አካውንታቸውን ለቀናት አጠፋፍተው ይጠፋሉ። ጉዳዩ ሲረጋጋ ደግሞ ቤተ ክርስቲያንን ወደ መክሰስ ግብራቸው ይመለሳሉ። እዚህ ላይ የኛ አስተያየት ሊሆን የሚችለው የበጉን የሕይወት ደህንነት ቀን በሜዳ ሌሊት በጉርጁ ወጥቶና ወርዶ የሚንከባከብ ለበጎች የባለቤትነት ስሜት ያለው የኔባይ እንጂ ወራቱን አስቆጥሮ ደሞዙን ቆጥሮ ለመሄድ የሚያስብ ቅጥረኛው አይደለም። እኛንም በአቅማችን ከዚህ አውጣንና የዚህ ዘመን ሹመትና አሁናዊ ስልጣን ሰማያዊ ሽልማትን ከሰማያዊ ንጉስ ለመቀበል ሳይሆን በምድራዊ ንጉስ ስሙ ተነስቶለት ከምድራዊ ንጉስ የብር ዝርዝሮችን ለመቸብቸብ ብቻ ነው። ይኸውም ፈጻሚያነ ፈቃደ ንጉስ ማለትም የንጉስን ፈቃድ የሚፈጽሙ መለካውያን የመሆን አባዜ ነው። ጋኖች አለቁና ምንቸቶች ጋን ሆኑ፣ ወይም በሌላ አነጋገር ዛፍ በሌለበት እምባጮ አድባር ነው እንደሚባለው የእውነት አባቶች እውነተኛ በመሆናቸው ብቻ ቦታውን ለቀው በምትኩ ጭራሹኑ ልጅነት ሳይኖራቸው
አባት መሆንን የተመኙ ክርስትና ያልተነሱ ማየገቦ ያልፈሰሰባቸው እለ ከርሶሙ ያመልኩ ወክብሮሙ አሳሮሙ ሆዳቸው አምላካቸው ክብራቸው በኖራቸው የሆኑ ተኩላዎች ጳጳስ የመሆን ዕጣ ከእግዚአብሔር ሳይሆን ከሰው ዘንድ ወጥቶላቸው አየሩን ይዘውታልና እንዴት በየቀኑ ላንሞት እንችላለን? ማየት አታላይ ስለሆነ አባት ያለን መስሎን እንጂ መስቀል የጨበጠው ሁሉ ቄስ አይደለም። ነጋዴም ይጨብጠዋል፣ አንጥረኛም ይጨብጠዋል። ወይባ የለበሰ ግዕዝ የጠቀሰው ሁሉ መነኮስ አይደለም። ሚስዮናውያንም ሲገቡ በካባና በቆብ ተጠቅልለው መጥተው ነበርና አርዌ ብረት የጨበጠው የክርስቶስ እንደራሴ መስሎ አክሊለ ሦክ የደፋውም ቅዱስ ዮሐንስ አፈወርቅን በሕይወት የመሰለ ጳጳስ እንዳይመስለን እነ ንስጥሮስም ለብሰውት ነበርና። በተያያዘ ዜና አሁን በደረሰን መረጃ በምስራቅ አርሲ ሀገረ ስብከት በሆንቆሌ ዋቤ ወረዳ በቀቅሳ ቀበሌ ጥቅምት 18 ለ19 አጥቢያ ከምሽቱ 4 ሰዓት ላይ 5 ምዕመናን በታጣቂዎች መገደላቸውን ምዕመናን ተናግረዋል። የጥቃቱ ሰለባ ከሆኑት መካከል የአንድ ቤተሰብ አባላት የሆኑት 2 ወንድማማቾችና 2 እህትማማቾች የሚገኙ ሲሆን በተጨማሪም አንድ ኦርቶዶክሳዊ ከቤተሰቡ አባላት ጋር መገደሉን በደረሰን መረጃ ለማወቅ ችለናል። ይህ በእንዲህ እንዳለ በወረዳው በሚገኘው በበቀቅሳ ቀበሌ የእግዚአብሔር አብ ቤተክርስቲያን አገልጋይ ታግተው መወሰዳቸው ታውቋል። በወረዳው 4 ቀበሌዎች የሚገኙ ሲሆን በያዝነው ዓመት ብቻ ከ10 በላይ ኦርቶዶክሳውያን መገደላቸው ተጠቅሷል። በአካባቢው የሚኖሩ ኦርቶዶክሳውያን በአሁኑ ሰዓት የይድረሱልን ጥሪ እያሰሙ ይገኛሉ። በመጨረሻም መልእክታችን የሚሆነው ሁልህም ኦርቶዶክሳዊ ተዋህዶ ክርስቲያን ዘርና ብሔር ጎሳ ሳትለይ እጅ ለእጅ ተያይዘህ ሊከላከልልህ የሚችልና ኃላፊነት ተሰምቶት እንደረኝነቱ ከተኩላ ሊጠብቅህ የሚችል የቤተ ክርስቲያን መዋቅር የለም። በዚህ አንዳች አትጠራጠር። ቢኖሩማ ይሄው ሁሉ ሞትህ አይመጣብህም ነበር። መጀመሪያ አንተን የገደለ ኃይል መዋቅርህን ካሰነካከለ በኋላ ነው እደጅህ መጥቶ የሚያርድህ። ቤተ ክህነቱ ሙሉ ለሙሉ መለካዊ ሆኖ ከፖለቲካው ጋር እጅና ጓንት ከሆነ ቆየ። አቤት የምትልበትና አድነኝ የምትለው አባት የለም። አሁን ሙሉ በሙሉ ቅድስት ቤተ ክርስቲያንን የሚዘውሯት የራሱን ምስለኔ ጳጳስ ወክሎ ፖለቲካው ነው። ምስኪኑ ወገኔ ክርስቲያኑ ኦርቶዶክስ ተዋህዶ ልብ ብለህ ስማ። ካሁን በኋላ የሚያዋጣው የሚመጣውን መከራ ንስሐ ገብተህ ፊት ለፊት መጋፈጥና መጋፈጥ ብቻ ነው። ዝም ብለህ ከምትታረድ ቢያንስ አንድ ጠላት ይዘህ ውደቅ። አባቶቼ የምትላቸው ምንም ሊፈይዱልህ አይችሉም። ራሳቸው ተበልተዋል። እንኳን አንተን ሊያድኑ ራሳቸውንም አያድኑ። በዚህ ላይ ደግሞ ላለፉት 30 ዓመታት በላይ ሥርዓተ ቤተ ክርስቲያንን ስላፈረሱ በውግዘት የታሰሩ ናቸው። እንዲህ አይነት ፍርድና መከራ፣ ስደት፣ ስቃይ፣ ብዙ ችግር፣ ብዙ ተስፋ መቁረጥ፣ ብዙ ደም መፍሰስ እንደሚመጣም ብዙ አባቶች ተናግረው ነበር። እና አለቃ እያሌው ተናግረዋል። እና አባማ ኢየሱስ ተናግረዋል። ግን የሚሰማ የለም። ለሞቱት ክርስቲያን ወንድሞቻችንና እህቶቻችን፣ አባቶቻችንና እናቶቻችን እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ገነት ያኖርልን፣ የሰማዕታትን ዋጋ ይክፈልልን። አሜን። በአብርሃሙ ሥላሴ ተወስኖ ኢትዮጵያ በዜግነት ባቀፈቻቸው የዛሬ ትውልዶች ላይ ተፈጻሚ ይሆን ዘንድ የታዘዘው ውሳኔ፣ ትዕዛዝና እንዲሁም አፈጻጸሙ ኢትዮጵያና አሁን ያለው አለቃና ምንዝሮች ማንነትና በቅጣት ውሳኔውና ትዕዛዙ አፈጻጸሙ የሚተገበርባቸው ብርቱ ቅጣት። የኦሮሚያ ክልል ጠቅላይ ሚኒስትሩ ከዚሁ ክልል ከኦህዴድ ምክር ቤት ተመርጠው የመጡ ወያኔ በኢህአዴግ ምርጫ ስም በአሜሪካና እንግሊዝ የስውር ማህበራቱ ትዕዛዝ ስልጣን እንዲረከቡ እንዲጨብጡ ሲደረጉ ታቅዶና ታስቦበት የተደረገ
የኢትዮጵያን ሕዝብ በማያባራ የዘር ፍጅት ውስጥ እንዲወድቅ ይህንንም በኢትዮጵያዊነት ስም እየማሉ እንዲያስፈጽሙ በእነ አሜሪካ፣ እንግሊዝ፣ ቻይና፣ ጀርመን፣ ቱርክ፣ ሳውዲ አረቢያ፣ አረብ ኤሚሬትስ ሁለገብ ቀጥተኛ ድጋፍ እንዲደረግላቸው በስውር የዲያብሎስ ማህበሩ የታዘዘ እየተፈጸመ ያለ ጥፋት ነው። አስፈጻሚውም ጠቅላይ ሚኒስትሩ ናቸው። በተዋረድ በየቁልፍ ቦታ ከፍተኛ አገልግሎት የሚሰጡ ሁሉ በእነ አሜሪካና እንግሊዝ የተመለመሉ የሰለጠኑ የስውር ማህበሩ ግልገል አገልጋዮች ናቸው። በቀደሙት መልእክቶች በተለይ በመልእክት 5 እንደተገለጸው በኢትዮጵያ ጉዳይ ኢትዮጵያን በተመለከተ አጀንዳ ሁሉ መላው ዓለም አገራት እከሌ ከእከሌ ሳይለይ ሁሉም ለጥፋቷ አቋማቸው አንድ ነው። ትንንሾቹም አገሮች ትልልቆቹም አገሮች ለኢትዮጵያ ጥፋት በስውር ማህበሩ ሲታዘዙ የሚሰማሩ የዘንዶው የቀደመው እባብ የሐሰተኛው ነቢይ ጩሎች አቤት ወዴት ልሂድ የሚሉ ተላላኪዎች ናቸው። ለምን ሁሉም በኢትዮጵያ ጉዳይ አንድ ናቸው ያልነው ያለ ምክንያት አይደለም። ዛሬ ሁሉም ግልጽ ሆኗል። ዓለም ሁሉ ዘመቻው ኢትዮጵያን ተዋህዶ እምነቷን ሰንደቋን ማጥፋት ዋናው ተግባሩ ሆኗል። አሁንም ለምን ብለህ ብትጠይቅ እግዚአብሔር የወደዳት የተከላት ያጸናት እምነት ሀገር ስለሆነች ነው። ዲያብሎስ የእግዚአብሔርን እውነት የጨበጠችውን ኢትዮጵያን ለማጥፋት ዘመቻ ከከፈተ ብዙ ሺህ ዘመን ተቆጥረዋል። ተሳክቶለት ዘመቻው እየሰመረለት የመጣው ከዛሬ 700 ዓመታት ጀምሮ ባቋቋመው ስውር ማህበር አማካኝነት መንግስታትን እየተቆጣጠረ እያዘመተ ለሀገራችን ጥፋት የማያቋርጥ የማጥፋት ሥራ በመስራቱ ነው። እንዲያው ድንገት የተፈጠረ ጥላቻ አይደለም። በዲያብሎስ በቀደመው እባብ በዘንዶው በሐሰተኛው ነቢይ የሚመራ እግዚአብሔርን ፈቃዱን፣ ሥርዓቱን፣ ሕጉን ለማጥፋት የሚደረግ ረጅም ዘመንን ያስቆጠረ ውጊያ ነው። ኢትዮጵያን ለማጥፋት እግዚአብሔርንና ፈቃዱን፣ ትእዛዙን፣ ቃሉን፣ ሕጉንም ለማጥፋት ምርጫውን፣ ውሳኔውን ለማፍረስ የሚደረግ የዲያብሎስ ትግል ነው። እግዚአብሔርን ፈጣሪን ሁሉን በፈቃዱ የፈጠረንን አምላክ እዋጋለሁ፣ አጠፋዋለሁ፣ ሥራውንም ሁሉ ከምድርም ከሰማይም እሽራለሁ፣ ራሴን አነግሳለሁ፣ በሱ ስፍራም እኔ አምላክ እሆናለሁ ብሎ ሲዋጋ ይኖረውና በዚያውም የጥፋት አቋሙ እስካሁን የዘለቀውን ዘንዶውን የቀደመውን እባብ ሐሰተኛውን ነቢይ የምታመልክ ትውልድ ዛሬ ትደመደማለህ። እግዚአብሔርን ተዋግተው ፈቃዱን፣ ትእዛዙን፣ ሥርዓቱን አቃለው ንቀው ክደውት ያተረፉ የተሳካላቸውም በምድርም በሰማይም ከፍርዱ አላመለጡም። ሁሉም በእሳቱ ተበልተዋል፣ በሲኦልም ታጉረዋል። ለታላቁ የእሳት ፍርድም ለገሃነም እሳትም ተጠብቀዋል። እንግዲህ መጪውን ፍርዳቸውን እያወቁ ኢትዮጵያን ለማጥፋት ከነጮች፣ ከምዕራባውያን፣ ከኤጂያዎች፣ ከነህንድ፣ ከነቻይና፣ የአረቡ ዓለም እነ ቱርክ፣ እነ አረብ ኤሚሬትስ፣ እነ ሳውዲ አረቢያ፣ ሌሎችም በቀጥታ ያለምንም መሸፋፈን ኢትዮጵያን የማፍረስ የማጥፋት ተዋህዶ እምነትን ፍጹም ከምድረ ገጽ እናጠፋለን ብለው የቀደመው ወንጀላቸው ግፍና በደላቸው አልበቃቸው ብሎ የኢትዮጵያን ሕዝብም አገሩንም ሊያጠፉ ይኸው እስካሁን በታላቅ የጭካኔ ስምሪት ላይ ናቸው። ቀደም ዕቃቸው መገልገያቸው የነበሩት ወይም ትሮጃን ፈረሶቻቸው ወያኔ ኢህአዴግ ነበር። ፈረስ ናቸውና ሲደክሙባቸው ሌላ ፈረስ ኦህዴድ ኦሮሞማ የሚባል የከፋ የኢትዮጵያ ጥላቻ በልቡ የተከለ ቡድን ቀየሩ። ይህ ቡድን ከወያኔ ጋር በስውር የሚሰራ የውሸት ጠብ ያበቀለ አታላይ የጥፋት ቡድን ነው። ዛሬ ለደረስንበት የሀገራችን ጥፋት ከላይ ከጠቀስናቸው የኢትዮጵያ መሰረታዊ ጠላቶች በመመልመል በመሰልጠን ለፈቃዳቸው ምሎ ተማምሎ በመሰማራት የዛሬው ጠቅላይ ሚኒስቴር ሬኮርድ ሰባሪ ሆነዋል። ከሁሉም የሚደንቀው አለቆቻቸው፣ ጌቶቻቸው ነጮቹ ሁሉም ለዲያብሎስ ግብር አቅራቢዎች ናቸው። ስታዩአቸው ምሁር፣ ሊቅ፣ አዋቂ ይመስሏችኋል። የነሱ ስልጣን፣ ሀብትና ዝና፣ ጉልበት ሁሉ የሚመነጨው ከሚታመኑበት አጋንንት እንደሆነ በሚገባ የሚያምኑ ናቸው። የታዘዙትንም ሁሉ የሚፈጽሙ ናቸው።
ዲያብሎስ ብልጥም ነውና የመጀመሪያ ሥራው የገበሩለትን ሁሌም የሚገብሩለት እንዲሁም ማድረግም ዘወትርም ማረጋገጥ ስላለበት በእግዚአብሔር እጅግ የተጠላውን ኃጢአት እንዲፈጽሙ ያደርጋቸዋል። ሁሉም የሀገራችን መሪዎች፣ ባለሀብቶች፣ በዙሪያቸው የተኮለኮሉት አለቃና ምንዝሮች ሁሉም ሰውን በመሰዋት መስዋዕት አድርጉ የተባሉትን ሁሉ መስዋዕት በማድረግ ለዲያብሎስ የእንስሳም የሰውም ደም እንደ በግ የሚሰዉ ናቸው፣ ግብር የሚያቀርቡ ናቸው። ብዙ ሰው በመላው ዓለም ጭምር እየተሰማ እየታየ ያለውን በተለይ በምዕራብ ኢትዮጵያ፣ በሰሜንም ኢትዮጵያ እንዲሁም በደቡብ ኢትዮጵያ በዘር ፍጅት ስም ብዙ ደም እንዲፈስ በማድረግ ገዣቸውን ዲያብሎስን ለማስደሰት የሚያደርጉት ጥረት ነው። ለዚህ ነው የሰውን ደም ማፍሰስ እንደ ጥሩ ነገር ቆጥረው ለሚጨፈጨፈው ድሃ የማይታደጉት ገዢ ናቸው፣ ግን ከጥፋቱ አይታደጉትም። እንዲያውም ሁላችሁም እርማችሁን አውጡ። ሁሉም ፍጅቶች፣ ጦርነቶች፣ የሃይማኖት ግጭቶች፣ የክልል ግጭቶች በሁሉም ስፍራ የሚደረገው ደም ማፍሰስ ሆን ተብሎ በእነ አሜሪካ በእነ እንግሊዝ ተረቆና መመሪያ ተሰጥቶበት የሚከናወን ነው። መሪያችንም ያለቆቻቸውን የነጮቹን ትዕዛዝ ከፍም ዝቅም ሳያደርጉ የሚያስፈጽሙ ናቸው። በስውር ቢሰሩትም እግዚአብሔር በአደባባይ አዋርዶ ብርቱና የከፋ ተሰምቶም የማያውቅ የሕይወት ዋጋ እንዲከፍሉ ያደርጋቸዋል። ይህም እንዲሆን ትዕዛዙ ለፈጻሚዎች ወርዷል። ዛሬ በአገራችን ለደረሰው ጥፋት በእርግጥ ፈጣሪውን የካደው፣ ያልሰማው፣ ንስሐን የናቀው፣ ያቃለለው፣ ሊሰማው ያልወደደው ኢትዮጵያዊ ሁሉ በግንባር ቀደምትነት ተጠያቂ ሲሆን፣ በሁለተኛው ደግሞ ቤተክርስቲያናችንን ለዛሬው ውድቀት ያደረሷት መልከ ብዙ ጠላቶች የሞሉባት ራሳቸውን ብቻ የሚያሰማሩ ሕዝበ ክርስቲያኑን ለአውሬ ያስበሉ፣ ያጠፉ፣ ለተለያየ የመንፍቅና የኩትልክና የታድሶ ዲያብሎሳዊ እምነት የሸጡ መምህር ነኝ፣ ሊቅ ነኝ፣ ካህን ነኝ፣ ጳጳስ ነኝ፣ ዲያቆን ነኝ የሚሉ ዛሬም ያለማፈር በዚሁ ወዳምነታቸው ለከርሳቸው ተዋህዶ እምነትን የሸጡ እነዚህም ትልቁ የእግዚአብሔር ጠላቶች ሆነዋል። እነዚህ ሁሉ ጠላቶች በዓለም አቀፍ ጠላቶቻችን በሆኑ ሀገራት በግልጽም በስውርም እየተደገፉ ምክርም፣ መመሪያም፣ ገንዘብም፣ ቁሳቁስም፣ ዲያብሎሳዊ ክብርም ሽልማትም እየተሰጣቸው በዘረኝነት ተለክፈው ሰውን በዘሩ ለክተው ወንጅለው መሰረታዊ ጠላት አድርገው በታላቅ ጭፍጨፋ ዘር ማፍረስ የተሰማሩ ሁሉ ሙሉ በሙሉ ይጠረጉ ዘንድ ከኃያሉ እግዚአብሔር ከጸባዖት ትእዛዙ ወጥቷል፣ ተወስኗል፣ ወደ አፈጻጸምም ተሸጋግሯል። እግዚአብሔር በምርጫው በፈቃዱ በወሰነው መሰረት ኢትዮጵያ ዓለምን ሁሉ በእምነቷ በአባቶቿ ድካም ሰማዕትነት ተጋድሎ አሸንፋለች፣ ባለድል ሆናለች። ዛሬ ያለህ የዲያብሎስ ልጅ ሁሉ ይህንን ወቅ አምላክህን ያዳነህን መድኃኔዓለምን ክደህ በሰፊው ጎዳና ገስግሰህ ለመጨረሻው ፍርድና ቅጣት አፈጻጸም ደርሰሃል። ኢትዮጵያ ከእንግዲህ ወደድክም ጠላኸውም ወደ ክብሯ ማማ ትወጣለች። እግዚአብሔር በወደዳቸው በደሙ ባተማቸው ልጆቹ በትንሣኤው ትደምቃለች። የምድር ሕዝብ ሁሉ ጫማዋ ስር ይወድቃል፣ ይንበረከካል። ከኢትዮጵያ ተነስቶ ዓለምን በሙሉ በእነዚህ የከበሩ የእግዚአብሔር ቃሎች ትደምቃለች፣ ትበራለች፣ በክብሩም ትሞላለች። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ ትሆናለች። በእናንተ የዲያብሎስ ልጆች መቃብር ላይ ይህ እውን ይሆናል። እንኳን በሕጋዊነት ስም በምርጫ ስም ስልጣን የጨበጡት ቀርቶ በየትኛውም አገር ያሉ ሕጋዊ ተቃዋሚ ነን የሚሉ ሁሉ ፍርፋሪ እየተጣለላቸው ስውር ማህበሩ በእነ አሜሪካና እንግሊዝ አማካኝነት እንዲፈጽሙ የሚልክባቸውን ትዕዛዝ የሚፈጽሙ የጥፋት ሁሉ አድማቂ ቲያትር ሰሪ የዲሞክራሲ ተብዬ ተዋናይ ናቸው። ወገኖቼ ዓለም በሙሉ ከዲያብሎስ ዋና ማዘዣ በሚወጣ የፖለቲካ የአገዛዝ ዲሞክራሲ ተብዬ ማደንዘዣ የተቀየደ የሚነዳ የሚገዛ ሕዝብ የሞላበት ነው።
ሲፈጭ ሲቆላ ሲያልቅ መፍትሄ የሚፈልገው ከሚፈጨው አገዛዝ ከታማኝ ተቃዋሚ ዲያብሎስ ከተከላቸው የተለያዩ የሰብአዊ መብት ጠባቂ ነን ከሚሉ ሲሆን ሄዶም የሚጮኸው በአውሮፓ አደባባይ በአሜሪካ አደባባይ አቤት የሚለው ምሁር ተብየው የሚፈክረው ሁሉም ማመልከቻው የሚላከው ስውር ማህበሩ ላቋቋማቸው ታላላቅ ተብዬ መንግስታት ለአውሮፓ ህብረት ለተባበሩት መንግስታት ነው። እግዚአብሔርን እርዳኝ ስማኝ ያጠፋሁትን ይቅር በለኝ ብሎ ወደ ፈጠረው አምላኩ በፍጹም አይሄድም። እንዲያውም አምላክ ፈጣሪው ስለመኖሩም ለሰከንድ አስቦ አያውቅም። ሁሉንም ዛሬ በዓለም ሁሉ ገነው የምታዩዋቸው የእምነት ድርጅቶች ካቶሊኩ፣ ፕሮቴስታንቱ፣ እስላሙ፣ የምስራቆቹ እምነት፣ የነህንድ የነቻይና እምነቶች የትኞቹ እግዚአብሔርን ሲፈልጉ አይታችኋል? ሁሉም በዲያብሎስ በዘንዶ በሐሰተኛው ነቢይ የሚመሩ የሚታመኑ እምነት መሰል መንገድ የሚከተሉ ናቸው። ሕዝባቸውንም ባጠፉት በደለዙት በቀነሱት በለወጡት መጽሐፍ ቅዱስ ስም የሚያጭበረብሩ ወደ ዕውቀትና ምርምር የወሰዱ እምነት የሚለው ቃል በራሱ እንዲሞት ከሰው ልብ እንዲፋቅ ያደረጉ በዕውቀትና በጥበብ በምርምር ፈጣሪ እንደሚገኝ አድርገው የሚሰብኩ ካቶሊካውያን መናፍቃውያን ናቸው። ሙሉ በሙሉ በእምነት ስም የዲያብሎስ ጉዳይ ፈጻሚዎች ናቸው። ግብረ ሶዶምን በውስጣቸው የሚተገብሩ ለሕዝቡም እንዲኖርበት ያደረጉ መንግስቶቻቸው በሕግ ሶዶምነት ሌዝባዊነትን እንዲያጸና ያደረጉ ዓለም ሁሉ ሶዶም እንዲሆን ሁሉንም ድጋፍ የሚያደርጉ የሚያስገድዱ ናቸው። እስላሙም በወረሰው ተረት የጠፋ በማጥፋት የፈጣሪን ፍጡር በመግደል እጸድቃለሁ የሚል በዲያብሎስ ድርሰት የጥፋት መጽሐፍ የሚመራ ፍጅት ያነገሰ እምነት ነው። ይህም እምነት በስውር ማህበሩ የሚዘወር ነው። እንግዲህ የትኛው ነው ለሰው ልጅ መፍትሄ ሲያመጣ ያያችሁት? ሰላሙን ሲያመጣ የተመለከታችሁት የትኛው አገር በሰላም በደስታ በመጽናናት በፍቅር በመቻቻል አምላኩን በመተማመን ለሰው በጎ ማሰብ በየትኛው የዓለም ሀገሮች ውስጥ አይታችኋል? የለም። ሰላም የለም፣ ፍቅር የለም። እግዚአብሔርንና ትእዛዙን፣ ፍቃዱን፣ እውነተኛ እምነቱን ተዋህዶ ኦርቶዶክስን የሚፈልግ የለም። እውነትና በትክክል የእግዚአብሔርን ፈቃድ ምን እንደሆነ፣ እግዚአብሔር የሚደሰትበት ምን እንደሆነ፣ የፈጠረን አምላክ ማን እንደሆነ፣ እንዴት እንደሚገኝ፣ የእውነት መንገዱ ወዴት እንደሆነ፣ አባቶቻችን የሄዱበት ትክክለኛው መንገድ ምን እንደሆነ፣ እግዚአብሔር ለዚህ ለናቀው ለካደው የአባቶቹን እምነት ለጣለው ለዛሬው ትውልድ ለመላው ዓለም ጠቅልሎ ከዲያብሎስ ጉያ ለተወሸቀው እጅግ በጣም በብርቱ ፈጣሪውን ለበደለው ለናቀው ለካደው ትውልድ ባለመታከት እጅግ በበዛ ትዕግስት በንስሐ እንዲመለስ እንዲጸጸት መልሶም ከእግዚአብሔር እንዲታረቅ በዚህ ዘመን በስተመጨረሻ ምናልባት ቢሰማ ቢረዳ ቢያስተውል አንዴ ልጆቼን ልላክ ፈቃዴን ማዘኔን ፍርዴን ተግሳጼን ይንገሩት ይውቀሱት ይጩሁ እስኪ ቢሰማ የሰማው እንኳን ወደ ፍቅሬ ወደ ጉያዬ ቢመለስ ብሎ የዛሬ 17 ዓመት እኛን ትንንሾቹን ደካሞች ምናምንቴዎችን ከተናቀ ካዋራና ከትቢያ ላይ አንስቶ መልእክቱን አስጨብጦ ፍርዱን ቅሬታውን ትእዛዙን አሳውቆ የንስሐ ጥሪ አድርጎ ስሟቸው ብሎ ላከ። ዛሬ የምትንቁን የምትተቹን የምታሳድዱን የምታፌዙብን እኛ የኢትዮጵያ ዓለም ብርሃን ቤተሰቦች ከየትም የመጣን አይደለንም። ከምትንቋት ልታጠፏት ከምትደክሙባት ከኢትዮጵያ ምድር የበቀልንን ከኢትዮጵያ ተዋህዶ ኦርቶዶክስ ቤተክርስቲያን የእምነት መሰረት ጨብጠን በ40ና በ80 ቀን የእግዚአብሔርን የልጅነት ክብር ያገኘንን የተላክንበትን እግዚአብሔር ለናንተ ለአዳም ዘር በሙሉ እንድናደርስ ያዘዘንን ሁሉ ባለማቋረጥ ለ17 ዓመታት አድርሰናል። ዛሬ መገናኛው መስሚያው እጅግ ብዙ ነውና መላው ሕዝብም አዲስ ነገር ለመስማት የፈጠነም ነውና ሰምቶናል። በማህበራዊ ሕይወታችን ከሚያንሰው ከሚናቀው ሰፈር ነንና ማንም ሊሰማን ቀርቶ እንደብድ ቆጠረን። መቼም እግዚአብሔርን በቅንነት በየዋህነት በእውነት የሚፈልጉ ከብዙ ሺዎች አንድ አይጠፋምና የሰሙን ሰሙን ንስሐም ገቡ፣ ወደ ፈጣሪያቸውም ጉያም ተሰበሰቡ፣ ቤተሰባችንም ሆኑ። እግዚአብሔር ይመስገን የጩኸታችንን ፍሬ አግኝተናል።
እንግዲህ የምንጮህበት ጊዜም አብቅቶ ለንስሐም መጥራትም አክትሞ ዛሬ የምትሰማው ና የሚል ድምፅ አይደለም። ወይም ስትሰማው እንደኖርከው ምንም አልሆንም ብለህ ታበየህ እስካሁን እንደተገሰልከው ልትመከር አይደለም። ይህ ሁሉ ሆኖ አልፏል። አንተም የፈጠረህን አምላክ ና ይዋጣልን አላቅህም ምን ታመጣለህ ባይ ሆነህ ቆመሃል። ትዕቢትህ ታይቶም ተሰምቶም የማያውቅ ሆኗል። እስኪ የትኛው የአውሮፓም ይሁን የአሜሪካ እንዲሁም የኤሽያ፣ ላቲን አሜሪካ፣ አፍሪካ፣ አውስትራሊያ ለመሆኑ የትኛው ሕዝብ የ17 ዓመታት ጩኸታችንን ሰማ? ለምን የዲያብሎስን ይሰማል? ያምናል፣ ይታዘዛል። ለምን እኮ ለምን? የአባቶቹ የቀደሙት ዘሮች ጥፋት ትምህርት አይሆነውም? ሶዶማውያን በሳት ተበልተው መጥፋታቸው፣ የኖህ አባታችን ዘመን ሕዝቦች በውሃ ማለቃቸው፣ ከዚያም ወዲህ በራሳቸው የታሪክ መዝገብ እንደጻፉት ዓለም በስንት ጦርነት፣ በሽታ፣ ጎርፍ፣ ማዕበል፣ መሬት ነውጥ፣ አውሎ ንፋስ፣ በረዶ ስንት ጊዜ ተቀጣ? እስከ መቼ በራሱ የጥፋት መንገድ ይሄዳል? እግዚአብሔር በሰራው ምድርና ሰማይ አየር ውስጥ በራሱ እንደሰራው ሆኖ ባለቤቱን ክዶ ንቆ አቃሎ ራሱንም የሰራውን አምላክ ፈጽሞ ክዶም አቃሎም የፈጠረውን ፍጡር ዲያብሎስን ፍጡሩን ግን ታምኖ አስቀንቶ እስከ መቼ ይታገሰው? ወገኖቼ መቼም የታደላችሁት በእውነት መንገድ በጸናችቱ እምነት በተዋህዶ እምነት በብርሃን መንገድ በጠበበችው መንገድ እየተጓዛችሁ በዛሬው ዘመን በዚህ በጠፋ ትውልድ መሃል ቆማችሁ እግዚአብሔር የእውነት ምስክር መስካሪም አድርጓችሁ እያያችሁ ነው፣ እየታዘባችሁም ነው፣ እየተከፋችሁም ነው። ዛሬ በስተመጨረሻ እግዚአብሔር በእኛ በተናቅን በማንሰማ በሚያዋርዱን በሚሰድቡን ልጆቹ አማካኝነት ለ17 ዓመታት ሁሉ ፈቃዱን፣ ትእዛዙን፣ ሥርዓቱን ለጥፋቱ ሁሉ የሚመጣውን ፍርዱን፣ ቁጣውን፣ ትዕግስቱ ጥንፍፍ ብሎ ማለቁን ተናገረ። ሁሌም ተናገረ፣ አብዝቶ አስጠነቀቀ፣ ተቆጣ። እኛም ደግመን ደጋግመን የመጣው ቁጣ እሳት ኧረ ተው አትችሉትም ፈጥናችሁ ተመለሱ አል ማን ይስማን? የኖህ ጩኸት ምን አመጣ? ጠቅላላ መጥፋትን። ዛሬም ከኖህ ዘመን በሺህ እጥፍ ተባስቶ የመጣው እሳት ታይቶ ተሰምቶም የማያውቀውን በታላቁ የቅናት ቁጣ የገነፈለውን እቶን ሊፈስብህ ተንጠልጥሎልሃል። በየደጅህ እየተንተከተከ ነው። የተገደበበትን ጥሶ ለመውጣት እየታገለ ነው። አንተ ግን አትሰማም፣ ትደንሳለህ፣ ታቅራራለህ። ምላስህ እጅግ የረዘመ ለፍላፊ፣ ሁሉን አውቃለሁ ባይ፣ ማድመጥ የሚባል ባህሪ የሌለህ፣ ከራስህ ውጪ ማንንም የማታዳምጥ፣ በትዕቢትህ ወደ ነዳህ የራስህ ዕውቀት ተብዬ ወደ ገፋህ የምትነጉድ ጠማማ ልበ ድንጋይ ትውልድ ነህ። እውነቱን ለመጨረሻው ከመጥፋት በፊት ነገርኩህ። ፍርድህ ነው፣ አዝለኸው ተሰናበት። ስትያዝ ያኔ ስትጮህ፣ በዚያን ጊዜ ስትፈጭ፣ ሞትም ሲንቅህ ሊወስድህ አንተም ስትለምነው እሱም ንቆ ለከፋው ስቃይህ ሲያቆይህ በብርቱ አሰቃይቶ ሲወስድህ ታየዋለህ። ይህም አለ ለካ ትላለህ። ምን ነው ባልተፈጠርኩ በእናቴ ማህፀን ውሃ ሆኜ በቀረው ትላለህ። ምን ዋጋ አለው ዕጣህ መደምደም ከሆነ በኋላ? ስትኖርም ከንቱ፣ አጠፋፍህም አስደንጋጭ ነው የሚሆነው። ዛሬ በኢትዮጵያችን በምታዩት ገዢ በተረኛው የኦሮሞማ ገዢ የሚሰራው ግፍ፣ የግፎች ሁሉ ጥግ የረገጠ ግፍ፣ እንዲሁ ያለ ቅጣት የሚታለፍ እንዲሁ በድሃ ሕዝብ ላይ አላግጦ ደሙን እንደ ጅረት ውሃ አፍስሶ ያለ ብርቱ ቅጣት የሚዘለል መሰላችሁ? ዲያብሎሳዊ ትዕቢታችሁ ጫፍ ቢረግጥም ከተሰቀልክበት የትዕቢትህ ማማ በውርደት በሰቆቃ ሞትን ለምነህ ተፈጭተህ ተቆልተህ በሰፈርከው የግፍ መጠን በሺህ እጥፍ ተባስቶልህ ትከፍላለህ። የተወለደልህ እውነተኛ ፍርድ አሁን አፍንጫ ስር ስለሆነ ታየዋለህ። ልክህን ስፍራህን ታየዋለህ። እኛ የሥላሴ ቀዳማይ ባሮች ምን እንደሆን ማን እንደሆንን ለእግዚአብሔር ያለንን ታማኝነት ምን እንደሆነ ስትፈጭ ስትቆላ ሞትን ስትለምን ያኔ የማን ድምፅ በጸባዖት እንደሚሰማ ታውቃለህ።
ማንም ሆንክ ማንም፣ የትኛውም አገር ሁን፣ የየትኛውም ታላላቅ አገር መሪ ሁን፣ ከኛ ከሥላሴ ባሮች የወጣውን በፈቃዱ በትእዛዙ የተመሰረተውን ውሳኔያችንን እንዴት እንደሚግትህ ታየዋለህ። ደም እያለቀስክ እንባህን እንደ ጎርፍ እያፈሰስክ ጩኸትህን እያቀለጥህ ገላጋይ አጥተህ በመላው የኢትዮጵያ የዓለም ብርሃን ቤተሰቦች ደጅ አስጥሉኝ፣ አድኑኝ እያልክ ትለምናለህ። ማን ይሰማሃል? ማን ያደምጥሃል? እኛ በእምነት መርከባችን ውስጥ ገብተናል። ለመሆኑ ኖህ ከመርከብ ውስጥ ከገባ በኋላ ለመርዳት ችሏል? በየት በኩል? አይቻልም። ከተዘጋ በኋላ መንገድ የለም። ልብ በል። የታመንለት አምላክ፣ የታዘዝንለት አምላክ፣ ሁለመናችንን የሰጠነው አምላክ፣ በፍቅሩ የገዛን አምላክ በእናትነቷ በስስት የምታየን ድንግል እጅግ አብዝተው በሚወዱን የሚጠብቁን በሚራዱን ቅዱሳን ሊቃነ መላእክት ሁሉ የምንታመን የምንሰማ የምንወደድ ነንና ይህንንም ስትጠረግ ታረጋግጣለህ። ናከን፣ ተችኸን፣ ሰደብከን የምትለውጠው ነገር የለም። ክፍያውን በሺህ እጥፍ መክፈልህ ግድ ነው። ተረኞች፣ በምክክር ከወያኔ ጋር ቲያትር የምትሰሩ ኦሮሞማዎች የት ትገባላችሁ? ተደምድማችኋል። ውሳኔውን፣ አፈጻጸሙን፣ ትዕዛዙን በራስ ላይ በተግባር ሲፈጸም ታየዋለህ። የኢትዮጵያ ጠቅላይ ሚኒስትር ከመላው የካቢኔ አባላቶቻቸው ጋር ከመላው የጸጥታ አካሉ ፖሊስ፣ ፌዴራል የደህንነት መከላከያ፣ ብሔራዊ የመረጃ ደህንነት፣ ሁሉም ፍርድ ቤቶች፣ አቃቢ ሕጎች፣ የተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት፣ የከተሞች አስተዳደር ከንቲባዎች ከነካቢኔያቸው የየከተሞች ምክር ቤት አባሎች ሁሉ በተዋረድ ያሉ እስከ ቀበሌ ድረስ ያሉ አለቃና ምንዝሮች ሁሉ በፌዴራል ጦር ውስጥ ያሉ ሰራዊቶች ከናለቆቻቸው ከነሙሉ እዝ ሰንሰለታቸው በስለላና በመረጃ ስብሰባ፣ ትንተና፣ እቅድ መንደፍ የተሰማሩ ለልዩ ኦፕሬሽን የሚሰማሩና የሚያፍኑ የሚሰውሩ በምርመራ ሥራ ላይ የተሰማሩና ከፍተኛ ስቃይ የሚያደርሱ በጥቅሉ ላለው መንግስት ቀጥተኛ አገልጋይ የሆኑ ሁሉ የመከላከያ ሰራዊቶች በአሁኑ ሰዓት መከላከያው የሚታዘዘው የሚያገለግለው ለዘረኛው አገርን ለብተና የሚዳርገውን ሕገ መንግስት ሲሆን ጠቅላይ አዛዡም ጠቅላይ ሚኒስትሩ ናቸው። እኚህ ሰው ደግሞ ለደረሰው ፍጅት፣ የዘር እልቂት፣ የተረኝነት ስምሪት ተጠያቂና የዕቅዱና የትግበራ ባለቤት ናቸው። ስለዚህ ይህ መከላከያ በአፍራሽ ለስልጣኑ ብቻ ለሚጨነቅ ተጠሪና አገልጋይ ሆኖ ይታያል። በአገሪቱ ለደረሰው ጥፋት ከማንም በላይ ለዜጎች መብት መቆም ሲገባው በብዙ ስምሪቶች ውስጥ የአንድ ብሔር አገልጋይ ሆኗል። ያ ሁሉ ሕዝብ ባለበት የኦሮሚያ መንግስት ታዛዥ ሆኗል። ጠቅላላ ሹሞቹ፣ አዛዦቹ በሙሉ በዘረኝነት መስፈርት የተመለመሉ የተሾሙ ናቸው። ስለዚህ መከላከያው የዘረኞችና የተረኞች መገልገያ ሆኗል። በመሆኑም ሙሉ በሙሉ ለደረሰው ጥፋት ሁሉ ተጠያቂ ሆኗል። መደበኛ ፖሊሶች እንኳን በክልሉ በዋናው ከተማ ሙሉ በሙሉ ከኦሮሚያ የመጡ ኦሮምኛ ተናጋሪዎች ብቻ የተያዘ ሆኗል። ከኦሮሞ ዘር ውጪ የሆነው ሁሉ ይናቃል፣ በየምክንያቱም ይታሰራል፣ በንብረቱም በሕይወቱም ላይ ጉዳት ይደርሳል። ከተማው አገሩ ሁሉ የኦሮሞ ነው በሚል በዘሩ ኦሮሞ ያልሆነ ሁሉ ከየቀየው በግልጽ በድፍረት ንብረቱን በልማት ስም ስራውን በብቃት ማነስ ስም ያጣል። ሁሉም በዋና ከተሞች ያሉ መስሪያ ቤቶች፣ ድርጅቶች፣ የመንግስት አገልግሎት ሰጪ ተቋማት፣ መብራት ኃይል፣ ቴሌ፣ ውሃና ፍሳሽ፣ ባንክና ኢንሹራንስ፣ አየር መንገድ፣ ትራንስፖርት፣ ትምህርት ቤት፣ ዩኒቨርሲቲዎች፣ ሁሉም የቀበሌ መስተዳድሮች፣ ክፍለ ከተሞች፣ ዋና ዋና አስመጪ ላኪዎች ድርጅቶች፣ የብድር እንቅስቃሴዎች፣ በጠቅላላው የፖለቲካውም የኢኮኖሚውም አዛዥ ናዛዥ ሆነዋል። ልብ በሉ ወገኖቼ፣ ጠቅላይ ሚኒስትር ገና ስልጣን እንደያዙ የአረብ ኤሚሬትስ መንግስት ወዲያው $3 ቢሊዮን በእጃቸው ሰጠ። ለምን? አሁን ያዘሉት አጀንዳ የራሳቸው አጀንዳ ስለሆነ ብቻ ነው። ኦሮሚያ ባለስልጣናት ከፕሬዝዳንታቸው ጀምሮ የምክር ቤት የካቢኔ አባሎቻቸውን ጨምሮ
የፖሊስ ኃይላቸውን፣ የደህንነት ሰራተኞቻቸውን፣ ልዩ ኃይላቸውን፣ ሚሊሻዎቻቸውን ጨምሮ ከክልሉ እስከ ቀበሌ ድረስ ያሉ ካድሬዎች፣ ሚሊሻዎች፣ አቃቢ ሕጎች፣ ዳኞች፣ ለክልሉ ፖሊስና ዘረኝነት ደጋፊ አገልጋይ ታዛዥ የሆኑ ወጣቶችም፣ ጎልማሶችም፣ ሽማግሌዎችም፣ አሮጊቶችም፣ ባለሀብቶችም፣ ገበሬዎችም ሁሉ ለደረሰው ደም መፍሰስና ጭፍጨፋ ሁሉ በፍርድ ቅጣቱ አፈጻጸም የሚካተቱና የሚፈጸምባቸው ሆኖ ተወስኗል። ይህ ብቻ አይደለም። እምነታቸው ዋቄ ፈታ የሆኑ መናፍቅም አክራሪ እስላምም የሆኑ ሁሉ ፍርዱ የሚያካትታቸው ሆነዋል። በመንግስት አጠራር ሪፐብሊካን ጋርድ የሚባሉ ከጠቅላይ ሚኒስትሩ ጀምሮ የመንግስት ሹማምንት ጠባቂዎች አድርጉ የተባሉትን አድራጊዎችና ወንበር ጠባቂዎች ሲሆኑ ጠቅላይ ሚኒስትር ላሰቡት፣ ለወጠኑት፣ በስውርም በግልጽም ለሚወስዱት እርምጃ ሁሉ የሚታዘዝና የሚፈጽም ሰራዊት በመሆኑ ከሁሉም የጸጥታ ኃይሎች በላይም ፍርዱ እንዲያርፍበት ሆኗል። ተጠያቂም ነው። ተቃዋሚ ነን የሚሉ በተለይ በኦሮሞማ መንፈስ የተጠመዱ ኦሮሞ ነጻ አውጪ ግንባር፣ ኦፌኮ፣ እስላሚክ ኦሮሞ ግንባር፣ ሌሎችም ከመንግስት የሚጋጩ ቢመስሉ ፖለቲካዊ ጨዋታውን እውነት ለማስመሰል የሚተውኑ ለአንድ ዓላማና ሐሳብ የቆሙ ናቸው። እነዚህ ሁሉ ሙሉ በሙሉ ከነደጋፊዎቻቸው አብረው በታላቅ ቁጣ በእሳት የሚጠረጉ ናቸው። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ